ፊልሙ ሲጀምር ሲራ የሚባል የባህል ሀብት ልጅ የሆነ ህፃን ከእናቱ ጋር በድህነት ሲኖር እናየዋለን። እናቱም ለሱ የሚያስፈልገውን ለማሟላት ብላ ቀኑን ሙሉ ስትሰራ ባዶ ቤት ዘግታበት መዋሉ ስላላስቻላት ለማሳደግ ትሰጠዋለች። ትንሹ ሲራም ትመጣለች ብሎ ሲጠብቃ ስለነበረ ልጆቹ ያሽፉበታል። አንድ ቀንም አስተማሪው የምታሳድገው ሀብታም ሴት እንደመጣች ስትነግረው ትክክለኛ አያቱ መሆኗን ባያውቅም በደስታ ይሞላል። አያቱም ግንኙነታቸው የእውነት መሆኑን ሳትናገር ትልቅ እስኪሆንና ድርጅቱን እስኪያስተዳድር ድረስ አሳድገዋለች። ስራም ቆንጆና የተሳካለት ሰው ቢሆንም ለቆሻሻ ያለው አመለካከት ግን እየተባባሰ ሄዶ ስራ ሲሄድ እንኳን ጀርሞች እንዳያጠቁት በልዩ ቱታ ይሸፈናል። ሰራተኞቹንም ደንበኞችን ደስ በሚል ሁኔታ እንዲቀበሉ በማሰብ ያዘጋጁትን ዳንስ ያሳዩ ሳልወደደው በትክክል እንዴት ማድረግ እንዳለባቸው ለማሳየት ይደንስላቸዋል። ይህንን ሲያዩም ሴቶቹ ያለቃቸውን ችሎታና ውበት ያደንቃሉ። አያቱም አባቱን ከድሃ ሴት ጋር ሆነ ብላ ስላባረረችውና ከቤት እንደወጣም በአደጋ ህይወቱ እንዳለፈ ስለምታውቅ እውነቱን ካወቀ ሊቀየማትና ሊጠላት እንደሚችል ስለምታሰብ ሁሌም ቢሆን የማደጎ ልጅ መሆኑን ታስታውሰዋለች። ሌላኛውን የልጅ ልጇን ወራሽ ለማድረግ ስለምትፈልገም ወንድምህ ዛሬ ነው ከውጭ የሚመጣው ራስህ ሄደ ተቀበለው ብትለውም ወንድምየው ግን ድርጅቱን መምራት ስለማይፈልግ ሆን ብሎ ችግር ይፈጥርና ይጠፋል። ስራ የተፈጠረውን ሲነግራትም እንዴት ይህንን እንኳን ማድረግ ይቅታል ብላ ትጮህበትና ስላመማት ዶክተር ሊያመጣላት ይሄዳል። ሆስፒታል ወረፋ ስጠብቅ የነበረች ሃኒ የምትባል ልጅም የሚሰሩትን አግባብ ያልሆነ ስራ ስትሰማና ይህንን የምታረገውም አያትየው መሆኗን ስለምታውቅ እንዴት የምትሰራበት ቦታ ድረስ ሄዳ እንዳንቋሸቻት እያስታወሰች ስራ ሀገራት ሄድና ምን አይነት ሰብአዊነት የማይሰማችሁ ሰዎች ናችሁ? ቆይ አታፍሩም እንዴ ብላ ብትጠጋውም ጀርሞችን ፈርቶ ውስጥ ጠነቀቅ ታየውና ሁኔታው ስለገባት ሆን ብላ የጫማውን ሶል ነክታ እየጠጋቸው ታስፈራራዋለች። ሃን ልጅ እያለች እናቷ አባቷን ብር ላለው ሰው ብላ ስትተው ስላየቻት ከእሷ ጋር ላለመኖር ወስና ወደ ውጭ ትሄዳለች። እዛም የስራን ወንድም ታገኘውና በፍቅሯ ይወድቃል። ይህንን የሰማችው አያትየውም እንደ እናቷ ገንዘብ ወዳድ ናት ብላ ስላሰበች ፊቷ ላይ ብር ወርውራባት ከልጅ ልጇ እንድትርቅ እንደነገረቻት ታስታውሳለች። የሆነ ሬስቶራንት ውስጥም ጌጣጌጥ ሊሸጥላት የቀጠራትን ሰው ለማግኘት ብትሄድም ሰውየው ግን ብሩን ፈልግ የተጠጋችው ስለመሰለው ምላሱን ማርዛይም ጀምርና ፊቷ ላይ ያገኘችውንም ትደፋበታለች። ይቅርታ እንዳልጠየቀችው ሲመለከተም እሱም መልሶ የደፋባትና ሊሄድ ሲል በእርግጫ ጠልዛ ትጠለዋለች። ስማኝ እንደ አይነት በቆሻሻ ገንዘቡ የሚያስብ ብዙ ሰው ገጥሞኛል። ያንተ ግንባሰ ሀገሪቷ ትልቅ የሚባለውን የሀብታም ልጅ እንኳን የታውኩ ሰው ነኝ እሺ ብላ ስትጮህበት ሲራዛው ስለነበረ የወንድሙ ስም ሲጠራ ይሰማውና ይቅርታ ግን እኔ አይቼሽ አላውቅም። ድሮም ውሸታም እንደሆንሽ አውቄዋለሁ። ጭራሽ እነሱ ቤተሰብ ጋር ቅርበት እንዳለሽ ታስመስያለሽ እንዴ? ትንሽ እንኳን ፈሪ እንጂ ስላት ለማሳመን ብላ ስራን ታቅፈዋለች። ፈርቶ ሲሻት ምን ያህል እንደሚዋደዱ ለማሳየት ተጠጋውና እራሱን ስቶ ይወድቃል። በልጅነቱም የድሃ ቤት ውስጥ ተዘግቶበት እያለ ምግቡ ውስጥ ይገቡ የነበሩትን ነገሮች እያስታወሰ ይረብሻል። እንደነቃም ራሱን ውሃ ውስጥ እየነከረ የተፈጠረው ለመርሳት ቢሞክርም ሳይሳካለት ይቀራል። እሷን ባደረገችው ነገር ተደናግጣ ትወጣና ቢያንስ በድጋሚ የምንገናኝበት ምንም ምክንያት የለም ተረጋጊ በቃ ብላ ራሷን ትመክራለች። ብዙም ሳይቆይ ግን እናቷ ትታመምና የእንጀራ አባቷ ድርጅት ውስጥ እንድትሰራ አስጠይቃትም ትስማማለች። እንደሄደችም ሁሌም ችግር መፍጠር የሚያስደስታት እንጀራ እህቷም ሆን ብላ ነገር ትፈልጋትና በቀጣይ የሚደረገው የፋሽን ውድድር ላይ ማን መሳተፍ እንዳለበት ለመወሰን ይወያያሉ። ሌሎቹ ሰራተኞችም ስራ በጣም ጎበዝ ዲዛይነሮችን እየቀጠረ እንደሆነ ሲያወሩ ትሰማቸውና ያደረገችውን እያስታወሰች አፏን ይዛ ትቆማለች። ቀንና ሌሊት ሰርታም የውድድሩን ልብሶችን ትጨርሳቸውና ይዛ ስትሄድ መታወቂያዋን ስለረሳቸው አናስገባም ይሏታል። ለማምጣት ስትመለስም ከስራ ጋር ትጋጭና ረዳቱን እየጠራ ቶሎ በል ሳኒታይዘርን አምጣልኝ ይልና ሲያስቆማት ፊቷን ታሳየዋለች። እየተበሳጨም ድሮም አንቺ እንደነበርሽ መገመት ነበረብኝ። ይቅርታ እንኳን ጠይቂም እንዴ? እንዴት ዝም ብለሽ ትሄጃለሽ? ውይ ይቅርታ ነው እንደፈለግከው ሊያው ማቀፌ ነው አይምል ብላ እጇን ዘርግታ ስትጠጋ ፊቱ ሲቀያየር ታየውና ታሽፍበታለች። ረዳቱም ለሱ ለመከላከል ብሎ መሀላቸው ይገባል። ያረገችው ነገር እየተዝናናች መንገዷን ትቀጥላለች። ውድድሩ ከተጀመረ በኋላም ሃን የሰራችውና የእስራኤል ዲዛይነር የሰራችው ልብስ በመመሳሰሉ አንዳቸው ሌላቸውን ስለሰረቁ ሁለቱም ውድቅ ይደረጋሉ። የእስራኤል ዲዛይነርም ፕሌን ላይ የልብሱን ዲዛይን ፎቶ እንዳነሳችው ብታስታውስም የራሷ እንደሆነ ተናግራ ትክዳለች። ሃንም የሆነ ቦታ ያገኘውሽ ይመስለኛል። አይ እኔ ግን አይቼሽ አላውቅም ስትላት ሲራም ዲዛይነሯን አምኖ እሷን ጥፋተኛ ያረጋታል። እህቷን ብትሆን በእንግዲህ ድርጅታችን ከዚህ በፊት እንደዚህ አይነት ውርደት ውስጥ ገብቶ ራሱ አያውቅም፣ ስለዚህ አሁኑኑ መባረር አለብሽ ትላትና ሃንም እውነቱን የሚያስረዳላት ምንም አይነት ማስረጃ ስለሌላት ግራ አስተጋባ። ስራ በጥያቄ ከሚያፋጥጧት ጋዜጠኞች ሊያድናት ይፈልግም። ቀድሞት ግን ወንድሙ ይደርስና እጇን ይዘዋት ይወጣል። ብዙ ጊዜ ላዋራሽ ሞክሬ ነበር እኮ ለምንድን ነው ልታገኘኝ የማትፈልጊው? እንደ ጓደኛ ብቻ እንደማይ ደጋግሜ ነግሬሃለሁ አይደለ እንዴ? አንተ ግን ነገሮችን በማይሆን መንገድ መውሰድ ነው አላማ። ያንን ማድረግ ደግሞ አልችልም ስትለው በግድ ሊጠጋት ይሞክርና ትከፈትረዋለች። ሲጀመር ከቤተሰብ ገንዘብ ውጪ ምን አለህና ነው እንደወድህ የምታስበው? ቆይ ከዚህ በኋላ ብተኝ ራሱ እንደማታቀኝ ሰው ሆና ብታልፍ ደስ ይለኛል ብለው ስትሄድ ያለቅሳል። አያትየዋም እንዳገኘቻት
በድጋሚ ልጅ ልጄን ለማስቸገር ነው አይደል የመጣሽው? እኔን ከመናገርሽ በፊት ልጆችሽን ብትሰበስቢ የሚሻል አይመስልሽም? ስትላት ሲራይ ሳማትና ለአያቱ ለመከላከል ቢሞክረም ይልቁን አንድ ነገር ልንገራችሁ፣ ዝም ብላችሁ ስሙኝ። ስራዬ እንደሰረቃችሁ ማስረጃ ማገኝ ከሆነ ሙሉ ልጅታችሁን ስሙ እንዲጠፋ ነው የማደርገው። ወንድሙ የሚወዳት የተባለችው ሴት እሷ መሆኗ ይደርስበታል። ማታ ላይ ያደረገችውን እያሰበ ደጋግሞ ፊቱን ጠርግና ለራሱ ወንድሙ የሚወዳት ሴት መሆኗን ደጋግሞ ይናገራል። በቀጣዩ ቀንም ስለ እሷ ካጣራ በኋላም ጎበዝ ዲዛይነሯን መሆኑን ሲደርስበትም ወንድሙ ወደ ስራው እንዲመለስ በማሰብ ሊቀጥራት ይወስናል። ፈልጎ ሲያገኛትም ብዙ ጠጥታ ራሷን ስለማታውቅ ቤቱ ይወስዳታል። ሊፍት ውስጥ አልገባ ብላ ማስቸገሯ ሳያንሳት ጫማዋን ተወረውርበታለች። እሱን ተጸይፎ ሻወር ቤት ሲያስገባትም እላዩ ላይ ታስመልስና ልታሳብደው ትደርሳለች። ሁሉንም ነገር ጨረስኩኝ ብሎ ሊተኛ ሲለም ከሻወሩ ድምጽ ይሰማል። እንደደረሰም ሲንኩን በአረፋ ሙልታ ስትጫወት ያገኛታል። እንደምንም ወደ አልጋው ከወሰዳት በኋላም አባቷን እየጠራ ስታለቅስ እያባበላት አጠገቧ ይተኛል። ጠዋት ስትነሳ ግን ያደረገችውን በሙሉ ስለደርሳቸው እዚህ ምን እየሰራው ነው ብላ ካልጋው ላይ ገፍታ ስትጠላው ምንም አልደረኩሽም እኮ አንቺ ለማረጋጋት ምን ያህል እንደለፋው አታውቂም ስላት እላይዋ ላይ ያሰራውን የቀበቶ ብዛት ተመልክታ ታምነዋለች። እሺ ቅርታ እና ደግሞ አመሰግናለሁ አብራው እንድትሰራ ስጠይቃት ከአያቱም ሆነ ከወንድሙ ጋር ጥሩ ግንኙነት እንደሌላት እያሰበች እንደማትፈልግ ትናገራለች። እሱም ግን አብረሽን ብትሰሪ ምን ያህል ጥቅም እንዳለች ለማሳየት ትችይ ነበረ፣ አስቢበት ይላትና እንደወጣች ዋሌቷንም ሆነ ሌሎች የሚያስፈልጓት ነገሮች እንደጠፉት አስተውልናም ባዶ እጇ እንደቀረች ስለገባት ትደውልታለች። ቢሮ ገብተውም ከእኔ ጋር የግል ረዳቴና ዲዛይነር የሆነች ነው የምትሰሪው፣ ትስማሚያለሽ? እስማማለሁ፣ ግን ቅድሚያ የአንድ ወር ደሞዝ እንድትሰጠኝ ፈልጋለሁ። እሱን የድርጅቱ ህግ አይፈቅድም፣ ግን ያንን ያህል አስፈላጊ ከሆነ በግል ልረዳሽ እችላለሁ ይላትና መስማማታቸውን ለመግለጽ እጇን ብትዘረጋለትም ጀርሞቿን ስለፈራ ሲያጨብጣት ይቀራል። አዲሱ መኖሪያው ጋራ ሲልካትም በየቦታው የተጻፉትን ህጎች ሳያንሱ ጸሐፊውን በየደቂቃው እየደወለ ስለሷ ሲጠይቅ ሰማውና ቤቱ ሄዳም ከአንተ ጋራ ብኖር ምን ይመስላል? አንደኛ ቦታውን አልወደድኩትም። አንተ የምትሆን ጸሐፊን በየሰዓቱ ምን እንደማድረግ ከመጠየቅ በአይነ ብታይኝ ያሻልህም ብላ ለመግባት ብትሞክርም እንደምንም ታግሎ ውጭ ላይ ይጥላታል። ብዙም ሳይቆይ ግን የስራ ጎረቤት አያትና ከፍቅረኛሽ ጋር ተጣልታችሁ ነው እንዴ ስላትም ጥሩ አጋጣሚ እንደሆነ በማሰብ እውነትም ተጣልታ የተጎዳይ ሴት እንደሆነች ታስመስላለች። ስራ በሰላም እንቅልፉን ከማጣጣሙ በፊትም በሩ ይንኳኳና በዛት ፍቅረኛ ውጪ ማስቀመጡ ተገቢ ነው ብለህ ታስባለህ? ግን እኮ ፍቅረኛ አይደለችም። ትናንት ይዛ ስትገባ ይቻለሁ እኮ መመስከር እችላለሁ። ስለው ሌላ ድራማ እንዲፈጠር ሳልፈለግ ያስገባታል። ቆይ አንቺ የማታውቂው ሰውን ፍቅረኛ ነው ብለሽ ስትገቢና አብረሽ ስትኖሪ አታፍሪም እንዴ? ለምን ብዬ ውጪ ያለውም ከወንዶች ጋር እኮ ኖሬ ያውቃለሁ። በዛ ላይ እንዳንተ አይነት ሰዎች አያስፈሩኝም። እና ደግሞ አብረህ እንድሰራ ከፈለግኩኝ እዚሁ እንድኖር መፍቀድ አለብህ ስትለው ወንድሙ እንዲመለስ ስለፈለገ ብቻ ይስማማል። በቀጣዩ ቀናትም ቤቱን እያዝረከረከች ስላስቸገረችው እንደሚያባራት እያስፈራራ ያጸዳታል። ስትጨርስም እያንዳንዱን ዕቃ እየመረመረ ያሰቃያታል። ተናዳ ስትመናቀርም እላዩ ላይ ትወድቅና ሁለቱም አፍረው ይነሳሉ። ምግብ ማዘዝ ብትፈልግም በድጋሚ መጽራት እንዳለባት እያሰበች ትተው እያየ በሁኔታዋ ያዝናል። ሌሊት ላይ ግን ራቧ አላስተኛ ስላላት ትነሳና ለመብላት ብትሞክርም ምግቡ ተደፍቶ ሙሉ ኪችኑን ያበላሸዋል። ስራ የሚያደርገችውን ሲያይ የሳቀ እንድታጸዳው ሲያይዛት እናድድና አይምሮ ላይ የሆነ ችግር መኖር አለበት፣ መቼም በጤናማ እንደዚህ አትሆንም። ቤተሰቦችህን ምን ያህል እንዳሰቃያቸው ማሰብ ራሱ አልፈልግም፣ አሰልችታቸውን የሚሆነው ስትለው ይከፋውና ክፍሉ ይገባል። የተናገረችው ነገር መስመር እንዳለፈ ስለገባትም በመልእክት ይቅርታ ጠይቀዋለች። ቤት ሲመለስም ሁሉም ነገር አስተካክላ ጠብቀውና ከዚህ በኋላ ቤትንም ሆነ አንተንም ልንከባከባችሁ ፈቃደኛ ነኝ ብላ ስትጠጋው ደናቀፋትና ትወድቅበታለች። ልቡ ለምን እንደሚመታ ስላልገባው ቶሎ ብሎ አምልጧት ይነሳል። ወንድምም ቢሆን ስለ ሃንስ ሲሰማ ወደ ድርጅቱ ይመልሳል። ብዙም ሳይቆይ ግን ዲዛይነሯ የሰረቀችውን ልብስ አስመርተውና ችግሮች ይፈጠራሉ። ስራን ብቻዋን ጠርቷት ቆይ ለምንድን ነው ነገሩ ተጣርቶ ሳይጨረስ ወደ ምርት የገባሽው? ግን እኮ ወንድምህ ነው እንዳደረገው ያዘዘኝ፣ እኔ ምንም አልደረኩም ስትለው ወንድሙ ሃን እንደማትፈልገው ስለነገራቸው ያለውን ኃይል ለማሳየት ብሎ እንደደረገው ይረዳና ሃንን ጠርቷት እንደዚህ አይነት ነገር እያሰበ ከነበረ እኮ ልትነግሪኝ ይገባ ነበር፣ አሁን ምንድነው የምናደርገው ይላትና ትንሽ ካሰበች በኋላ ልብሶቹን በታዋቂ ሞዴል ለማስተዋወቅ ተወስናለች። ሆኖም ግን ሞዴሏ ወንድሙን ተከታተለው ስለነበረ ከእሷ ጋር መስራት ስላልፈለገ እቅዷን ያበላሽባታል። በዚህ ተናዳ ፊቷ ላይ ያገኘችውን ነገር ስትደፋበት ሰራተኞች በድንጋጤ ደርቀው ይቀራሉ። ስራም የተፈጠረው እንደሰማም ሃን ጋር ሄድና ቆይ ወንድሜን ትወጂዋለሽ እንዴ? በሞዴሏ ቀንተሽ ነው? ምንድነው የምታወራው? ስራውን ስላበላሸ ተናድጄ ነው። እኔ ግን ላምንሽ አልቻልኩም። አይኔን እያየሽ ንገሪኝ እስኪ ሲላት አፍጥጣ ስለተጠጋቸው አፍሮ ፊቱን ያዞራል። እሷም ሞዴሏን ማሳመኑ ላይ እንዲረዳት ብላ የሚወዳቸው ነገሮች በአምሮ ትገዛለትና ሊፍት ውስጥ ሰው እንዳይጠጋው ስትከላከለት ልቡ በጣም መምታት ጀምሯል። ያመመው ስለመሰለውም ሐኪም ጋር ሄድና ሁኔታውን ቢናገረም ወዶት ሊሆን እንደሚችል ሲነገረው ግን ማመን ስላልፈለገ ጥሎት ይወጣል። እሷም እንክብካቤዋን ቀጥላ የተለያየ አይነት ቁርስ ተወስድለት ደስ ብሎት ፎቶ ያነሳዋል። እንዳሳመነች በማሰብ ሞዴሏ እንዲጋብዛት ስጠይቀው እያንገራገረም ቢሆን ይስማማል። ሞዴሏ ጋር እንዲሄዱ ግን
እኔ አብሬያችሁ መስራት እችላለሁ፣ ግን ደግሞ ሃን ከዚህ ስራ መልቀቅ አለባት። አይ እሱን እንኳን ማድረግ አልችልም፣ ሌላ ካንቺ የተሻለ ሞዴል ብፈልግ ይሻለኛል ብሎ ጥሏት ሲወጣ ሃን ትናደድበታለች። መኪናውን በፍጥነት ስትነዳም አስቁሟት ቁልፉ ሊቀበላት ሲሞክር ይጣሉና ቁልፉን ይጥሉታል። እርባቸው ስለነበረም እዛው ከሚሰራ ሰው ብር ተቀበለው እንድርስ ሲገዙና አንድ ላይ መብላት ጀምራሉ። የእሱን ማንኪያ እንድትጠቀመው ሲፈቅድላትም ግራ ትጋባለች። ቅርርባቸው ጨምሮም እያጎረሳት ይመገባሉ። በቀጣዩ ቀን ግን በልቶ ማያውቀውን ኑድልስ በመቅመሱ ምክንያት ሆዱን ይታመምና ስራ ይቀራል። የሚበላው ነገር ሰርታለት ስታበላወም ስላፈረ ራሴ በላዋለሁ ብሎ ይቀበላታል። ትንሽ ቆይቶም የሞዴሏ ማናጀር ቤታቸው ሄድና ይቅርታ ጠይቋቸው ስራውን ለመስራት መስማማቱን ይገልጻል። ዶክተሩ መጥቶ ስራን ካየው በኋላም ማድረግ ስላሉበት ጥንቃቄዎች አስረዳትና ሙሉ ለሙሉ ተሸፋፍና ትንከባከበዋለች። ማታ የሚያስፈልገው ነገር ካለ ብላ መሬት ላይ ትተኛለች። መታጠቢያ ቤት ወስደውም ሲቆይ ተጨንቃ ልታየው ትገባና ደንግጦ ስጮህ አብራው ትጮኻለች። በቀጣዩ ቀን ሞዴሏ ሆን ብላ ሃን ረዳቷ እንድትሆን ትጠይቃትና ማሰቃየቷን ትጀምራለች። በድንገትም የሆነ ብረት ይወድቅባቸውና ሁለቱም ሆስፒታል ይወሰዳሉ። ወንድሙ ሞዴሏን ትቶ ሃንን ለመደገፍ ቢፈልግም የተነጨነጨ ስላስቸገረችው ከሷ ጋር ይቆያል። ስራም የተፈጠረውን ነገር እንደሰማም ጀርሞቹን እየፈራም ቢሆን ወደ ሆስፒታል ይሄዳል። ሃንን እንዳያትም ደህና ነሽ አይደለ ብሎ ስጠጋት ታስነጥስባታለች። ፊቱን ሸፍኖን በከረባቱ ጸጉሯን ያስረላትና መንከባከቡን ይቀጥላል። ዲዛይነሯም ሃን ከድርጅቱ እንድትባረር ስለፈለገች በድጋሚ ዲዛይኖቿን ለመስረቅ እቅድ ታወጣና ሞዴሏ ተመሳሳይ ልብስ ለብሳ የቀጥታ ስርጭቱ ላይ እንድትዋረድ ታደርጋታለች። ሞዴሏ ተናዳ ሃንን ለመምታት ስትሞክረም ስራ ሸፍናትና ይመታላታል። ለምንድነው የምትከላከላት? ዲዛይኖችን የሰረቀችው ከሷ ናት ብላ ስትወነጅልም ረዳቱ ይጠራትና ተከታታያት ብዬሽ ነበር አይደለ የደረሽበትን ንገሪኝ ብሎ ከመጀመሪያውም ጥፋተኛዋ ዲዛይነሯ እንደሆነች የሚያሳይ ማስረጃ ያቀርብና ያባራታል። ማታ ላይ ምን ስራ ወክ እያደረጉ አመሰግናለሁ፣ ጉንጭህ ደህና ነው አይደለ? ምንም አያመም፣ ጉንዳ እንዳረፈብኝ የተሰማኝ። ግን ከመጀመሪያውም አለማጭበርበሬን ካወክ ለምን አልነገርከኝም ነበር? ድርጅቱ ውስጥ የምትቆይበት ምክንያት እንደሌለሽ አስበሽ እንድትሄጂ ስለፈለኩ ነዋ። በሌላ ቀንም ወንድሙ በድጋሚ ያገኛትና እንደሚወዳት ቢነግራትም ሳትቀበለው ትቀራለች። አያታቸውም ሃን ድርጅቱ ውስጥ እየሰራች መሆኑን ስታውቅ ትናደድና ሶስቱንም ሰብስባ አይታያችሁም እንዴ ይቺ ልጅ ሆን ብላ ነው እኛ ላይ ተጣበቀችው? እንደዛ አይደለም ማለቴ በጣም ጎበዝ ሰራተኛ ናት። እሷ ከመጣች በኋላ ትርፋችን ራሱ ጨምሯል እኮ ቢሏትም አልሰማ ብላ እንድትባረር ስትወሰን ወንድሙም ሆን ብሎ እኔም ብትባረር ነው ደስ የሚለኝ፣ በነፃነት ከሷ ጋር ጊዜ ማሳለፍ ይችል ነበር ይልና ወጥቶ ለሲራም እቅዱን ይነግረዋል። እሱም ቢሆን ያሰቡትን ለሃን ያሳውቃትና አያትየውን የልጅ ልጅሽን እስካሳየሽኝ ድረስ በባረርም ግድ አይሰጠኝም ትላትና ወዲያውም ስራ ገብቶ ወንድሙ ለመቆጣጠር እንዲያመቸው እዚህ መቆየቷ እንደሚሻል ሲናገር ሃን ከመጀመሪያውም ጀምሮ እየተጠቀመባት እንደሆነ ስለገባት ይከፋታል። አያትየውን በሀሳቡ ትስማማለች። ወንድሙም ቢሆን አሁንም ሃን ላይ ተስፋ እንዳልቆረጠ ሲነግረው እሱም የወደድ ስለነበረ ግራ ይጋባል። ድርጅቱ ላዘጋጀው ፓርቲም ስራ አብራው እንድትሄድ ይጋብዛታል። ሱፉ ለብሶ ሲጠብቃትን በቀይ ቀሚስ ተውባ ትመጣና አፉን ከፍቶ ይቀራል። እንዴት ነው ግብዣውን የሚመጥን አለባበስ ነው የለበስኩት? በትክክል ከጠበቁት በላይ ሆነሻል ይላትና እጅ ለእጅ ተያይዘው ይሄዳሉ። አያትየው ግን እንዳየቻት የልጅ ልጆቿን ለማማለል እየሞከረች እንደሆነ ስላሰበች ብትናግራትም ሆን ብላ እሷን ለማናደድ አፏን ኬክ ታስነካውና ሁለቱም ማረባቸውን ሰጧት እያሳየቻት ትቀበላቸዋለች። አያትየውም ከትንሹ ልጅ እንድትርቅ በማሰብ ስራን ታስጠራውና ሃን ካንተ ፍቅር እንዲይዛት እንድታደርግ ፈልጋለሁ፣ ከዛ ወንድምህ ምን አይነት ስግብግብ እንደሆነች እንዳየ ትተዋታለህ ስትለው ያደረገችለትን እያሰበ በጥያቄዋ ቢስማማም ወንድሙን መክዳት መስሎ ስታየው ይጨነቃል። እንደፈራውም ወንድሙ ከሃን ጋር እንዲያቀራርበው ስለጠየቀው አብረው እንዲሰሩ ቢመድባቸውም በቅርርባቸው መልሶ ስለቀና ግን በየሄዱበት ይከታተላቸዋል። ስራ የገዛላትን ቀለበት ስታይ ግራ ብትጋባም እጇ ላይ ሲያደርግላት ግን ደስ ብሏት ትወጣለች። በዚህም ሳይቆይ ግን ወንድሙ ስለ እሷ ሲያወራት ሰማውና እያታለላት እንደሆነ ስላሰበች ተናደድበትና ጎረቤታቸው ጋር ሄዳ ትቀመጣለች። ብዙ ቢለምናትም አልወጣም ሳለችው ተናዶ ወደ ቤቱ ይመልሳል። በቀጣዩ ቀንም የሰጣትን ቀለበት እንዳላወለቀችው ሲያይ ፍቅሩን መግለጹና ልቡን መከተሉ እንደሚሻለው ይወስናል። ሊጠጋ ሲሞክር ግን ምን እየሰራህ ነው? የምሬ ሞድህ መሰለህ እንዴ ብላ ጥላው ሄድና ከልክ በላይ የሚመታውን ልቧን ለማረጋጋት ትሞክራለች። እሱም ቢሆን ከአያቱ ጋር ስላደረገው ስምምነት ካወቀች እንደምትጠላው አስቦ ልሸሻት ሲሞክር የጠላት መስሏት ከቤት ልትወጣ ትወስንና ላድርክልኝ ነገር ሁሉ አመሰግናለሁ፣ ከዚህ በላይ ግን ላስቸግር አልፈልግም። የባክሽ ቆይ እወድሻለሁ፣ ግን ደግሞ ወደፊት የሆነ ስህተት ብታይብኝ እንኳን እንደማትጠይኝ ቃል እንድትገቢልኝ እፈልጋለሁ ብሎ ቃል ያስገባታል። በሌላ ቀንም ጫማዋ እንደጠፋባት ያስተውልና ሊፈልግላት ሲሞክር በረሩ አይቱ የልጅነት ትውስታው ይመጣበትና እጁን እያከከ ይጎዳዋል። የተፈጠረው እንደሰማችም ታረጋጋውና ዶክተር ጋር ትወስደዋለች። ዶክተሩ ምንም አይነት ቆሻሻ መንካትና ማየት እንደሌለበት ያስጠነቅቃታል። እሷም ለሰው ብሎ እንዳደረገው ስለምታውቅ ተንከባክበዋለች። ምግብ ሰርታለትም እጁ ላይ ሲደፋበት አንድ ላይ ሄደው ታጥበልታለች። ደስ የሚለውን ጊዜያቸውን አሳልፈው ሲጨርሱ ግን ወንድሙ ይመጣባቸውና እቃዋን ሰብስባ ብትገባም የጸጉሯን ክሊፕ ያገኘዋል። ስራም
የኔ ነው ጸጉሬ እንዳያስቸግረኝ እጠቀምበታለሁ ብሎ ወሽቶ ጭንቅላቱ ላይ ያረገዋል። የታጠቡ ልብሶቹን ይዘው ክፍሉ ሲገባም ወንድሙ የሊፕስቲክ ቅርጾችን ያይና የሆነ ሰው ማደብቀሃል፣ ይሄ ሊፕስቲክ ከየት እንደመጣል ታስረዳኝ ትችላለህ? ሰበብ ፈጥሮ ያባረዋል። እንዴ ደግሞ ወደ እሷ ተመልሶ እንዴት እንደዛ ታረጊያለሽ? መያዝ እንደማትፈልግ ስላወኩ ልረዳህ እየሞከርኩ ነበር። ምንድነው ችግር? ቆይ ብለው መጨቃጨቅ ጀምሩና ነገሮች ከመባባሳቸው በፊትም ፍቅሩን ይገልጽላትና ዝም ያስብላታል። ወንድሙም ቤት ውስጥ ከምትሰራው ጽዳት ሃኒ የምትባል ሴት እንደምትኖር ሰማና በጣም ተበሳጭቶ ገብቶ ጥሩ ቡጥ ያቀምሰዋል። እንደምወዳት እያወቅ እንዴት ትከደኛለህ? ፍቅረኛሞች ከሆናችሁ ግልጹ ልትነግረኝ ይገባ ነበርኮ ብሎ ስጮህም እንደምንም አረጋግተውትም ከወንድምህ ጋር የስራ ግንኙነት ብቻ ነው ያለን፣ ሌላ ምንም የተፈጠረ ነገር የለንም፣ ግን ይህንን ጉዳይ ራሳችሁ ተነጋግራችሁ ብትፈቱት ይሻላል ብላ ጥላቸው ትወጣለች። ስራም እንደማይወዳት ሊያሳምነው ቢሞክርም ወንድሙ ግን ተው እባክህ፣ ማን ነው የምታታልለው? አይንህ ላይ በደንብ ነው የሚያስታውቅብህ፣ ትወደታለህ። ግን ሁለታችንም የምንችለውን እናድርግና እሷ የፈለገችውን ተምረጥ፣ በሱ እስማማለሁ ስለው ይስማማል። ወንድምየውም ወዲያውኑ እቃውን ሰብስበው ቤታቸው ሄድና ከዚህ በኋላ የምንኖረውም ሆነ የምንሰራው አንድ ላይ ነው ሲልህን በሚያደርጉት ነገር ራሷን ያማታል። በቀጣዮቹ ቀናትም ሰራተኞቹ ሁሉ ወሬያቸው ስለነሱ ስለነበረ ሃን ተስፋ ከቆረጡ በኋላ ሁለቱንም ችላትልና ከጎረቤታቸው ጋር ጓደኝነት ብትመሰረተም ሌላ ተፎካካሪ እንደመጣባቸው በማሰብ ሁለቱም ልጁ ለማጥቃት ይወያያሉ። ከሁለታችሁ ማንንም ብትመርጥ ያልተመረጠው ሰው ውሳኔውን ማክበር ግዴታው ነው ተባብለው ቃል ይገባባሉ። የሚያደርጉትን የማይረባ ስራ የሰማችው አያታቸውም ስራ እሷ ስላለችው ፉክክር ውስጥ የገባ ስለመሰላት ደስ ይላታል። ወንድማማቾቹ ሚሃን እናት ልደት እንደሆነ ሲሰሙ ስጦታ ይዘው ሄዱና ሁለቱም ለብስሉላት ይሽቀዳደማሉ። እናትየዋን ባየችው ነገር ደስ ይላታል። ለሃንም የትኛቸውን የምትወጃቸው ስትላት መልስ ባሰጣትም ብቻዋን ስትሆን ግን ስለነሱ ታስባለች። ስራ ምድሉን ተጠቅሞ ብዙ ጊዜ ልነግርሽ ሞክሬ ነበር ግን አልተሳካለኝም፣ በጣም ነው የምወድሽ ስላት እሷም እንደምትወዱ ታስባለች። ወደ ቤት ሲመለሱ ግን አያትየው ከሷ ቤተሰቡ ጋር ያላትን ውል ስራ አቋረጠችው። እህቷ የተበላሸውን ስራ በሷ ምክንያት እንደሆነ ገምታ እንደለመደችው ችግር ትፈጥርና በጥፊ ታጭሏታለች። በሁለት ወንዶች ላይ ለመጫወት ብለሽ ነው ስራዬን ያበላሸሽው ብላ ስትጮህም ወንድምየው የጉትት ያስወጣትና የእሷ ጥፋት አልነበረም፣ ሲጀመር አያቴ ከእናንተ ጋር መስራት አትፈልግም ነበር እኮ ቢላትም ስታለቅስ አሳዘነችውና ሃሌም ተጨማሪ ችግር እንዳይመጣ ስለፈለገ በድብቅ ኮንትራቱን በድጋሚ ይፈርምላታል። ሃን ብቻዋን አዝናግ ያለም ስራ አጠገቧ ሄድና ሊያረጋጋት ይሞክራል። ሁሌም ቢሆን ለሰዎች ችግርን ብቻ ነው የምሰጠው፣ ሁሉም ነገር እያበላሸውት ነው። እንደዛ አትበይ፣ ምንም ነገር ባንቺ ምክንያት አልተበላሸም። እኔን እንኳን አታየኝም እንዴ? አንቺን ካገኘሁኝ በኋላ ብዙ ነገር ተቀይሯል። አሁን ላይ ትልቁ ፍራቴ ቆሻሻ መንካት አይደለም አንቺን ማጣት ነው ይላትና ፍቅሩን ይገልጽላታል። በነጋታው ወደ ራሷ ስትመለስ የተፈጠረውን ማስታወስ ስላልቻለች ቡና አፍልቶላት እንድታስታውስ ለማድረግ ቢሞክርም ሳይሳካለት ይቀርና ተናዶ ቡናውን እየቀማት የማታስታውሽ ከሆነ ከዚህ በላይ ባትጠጪ ጥሩ ነው። መስሪያ ቤት ሄዶ የሚያሳለፉትን እንዴት እንድታስታውስ እንደሚያደርጋት ከባልደረቦቹ ምክር ይወስድና ቤት ተመልሶ ሁሉም ነገር ማታ እንደነበረው ሲያስተካክለው ወንድሙ ይመጣበታል። እሱ ሳይበቀባት የሁለቱም ጋር ትሄድና ይህችን ልጅ ከህይወታችሁ ማታስወጣት ከሆነ ሁለታችሁንም ከድርጅት ያባራችኋለሁ፣ እሱን ወቁ ትላቸውና ሃን ወደ ቤት ስትመጣም እራት እንዲበሉ ይዛቸው ትወጣና አንድ ላይ ፎቶ ይነሳሉ። ቤት እንደተመለሱም በእኔ ምክንያት ከዚህ በላይ ከእህታችሁ ጋር ችግር ውስጥ እንድትገባ አልፈልግም፣ ሌላ ቤት ፈልጌ እወጣለሁ። ስራም ሌላ ቦታ እስክታገኝ ድረስ ለጊዜው ጎረቤታቸው ጋር እንድትቆይ ያደርጋታል። ወንድሙም ወደ ቤቱ ይመለሳል። ስራም ባዶ የሆነ ቤቱን የተመለከተው በእሷ ትውስታ ይዋጣል። ወንድሙም ቢሆን የዛን ምሽት ስራና ሃን ያደረጉትን ይደርስበትና እሱ እንደማትወደው ስለገባው በጣም ያዝናል። ይሃን እህትም ሁኔታውን ታይና ተወደው ስለነበረ ምን ያህል እንዳዘነችለት ስትነግረውም እንደምትወደው ይረዳና በነጋታውም ሃን ጋር ሄደው ግን አብረን በነበርንባቸው ጊዜያቶች አንዴ እንኳን ወደሽኝ ታውቂያለሽ? ሁሌም እኮ ነው የምነግርህ፣ እኔ እንደ ጓደኛ ብቻ ነበር የማይህ ስትለው እሷን ትቶ ከእህቷ ጋር ለመሆን ይወስናል። አያትየውም ተስፋ እንደቆረጠባት ስታውቅ የቦን ዲዛይነር ትጠራትና በቀጣይ ውድድር ላይ የሃንን ስራዎችን ይዘሽ የምትወዳደሪው አንቺ ነሽ። ምን ማለት ነው? እኔ እኮ ነኝ ሁሉንም የሰራሁት፣ ይህንን ማድረግ አትችይም። መቻልማ እችላለሁ፣ ድርጅቱ እኮ የኔ እንጂ አንቺ አይደለም፣ ትዕዛዝ ልትሰጪኝ ትፈልጊያለሽ እንዴ ብላ ውሃ ትደፋባትና ስታዋርዳት ሃን ምንም ሳትናገር አፍጥጣባት ትወጣለች። ስራን ባደረገችው ነገር ተበሳጭቶ ምንም ቢፈጠር ስራዎቿን እንድትሰርቀት አልፈቅድልሽም፣ በስሟን ማስገባቸው ይልና ጥሏት ይወጣል። ለሃንም የወሰነውን ውሳኔ ያሳውቃታል። ብዙም ሳይቆይ ግን አያትየው የሃንን እናት ጋር ደውላ ሳስፈራራቻት ታማ ትወድቃለች። ይህንን ያወቀችው ሃንም ተናዳ አያትየው ጋር ትሄድና ባላጠፋሽው ነገር መወቀስ ምን አይነት ስሜት እንዳለው ማወቅ ትፈልጊያለሽ ብላ ራሷ ላይ ውሃ ትደፋለች። ሁሉም ተሰብስበው ሲገቡ ግን አያትየው ያደረገችው ስለመሰላቸው እሷን ይወቅሷታል። ምን ያህል ታስረዳ ብትሞክርም ማንም ሊያምናት ስላልቻለ ትከፋለች። ስራሃንን ተከትሏት ወጥቶም ለምንድን ያደረግሽው? እናቴ እንደውላ አስፈራርታት ልብ ድካሟን አስነስታባታለች። ያደረገችው ነገር ስህተት እንደሆነ ማወቅ አለባት። በጣም አዝናለሁ። በእሷ ፋንታ እኔ ይቅርታ ብጠይቅሽስ? አልፈልግም። ራሷ ይቅርታ እንድጠይቀኝ ብቻ ነው የምፈልገው
ከዛ በኋላ ምስራ ደጋግሞ ቢደውላትም ስልኩን ሳታነሳላት ትቀራለች። አያትየውም እንደወደድካት እንድታስመስል ነበር የላኩ፣ አንተ ግን የምርን በፍቅሯ ወድቀሃል። ለማንኛውም ይሄንን መቀበል አልችልም፣ እንዳላባራት የምትፈልግ ከሆነ ወደ ሌላ ቦታ ዘዋውራት ትለውና እንዳትባረር ብሎ ይስማማል። ልታናግረው ስትሞክርም እየተኮሳተረባት ስለነበረ ግራ ተጋብታ ምን ሆነህ ነው? ምንም፣ ከዚህ በኋላ ግን ከጎን እንድትሆኝ አልፈልግም፣ ለዛን ያደረኩት ስላቱ በጣም ትከፋለች። ወንድሙም የምር ያለሽን አምነሽ ነው የምታለቅሽው፣ ምን ያህል እንደሚወድሽ እኮ ሁለታችንም እናውቃለን፣ በሆነ ነገር ተናዶ ነው የሚሆነው ብሎ ያጽናናታል። ስራንም ያደረገውን ነገር ልክ እንዳልሆነና ይቅርታ ልጠይቃት እንደሚገባ ያሳምነዋል። እሱም ምክሩን ሰምቶ ይቅርበኝ፣ የዛን ቀን የተናገርኩት ከልቤ አልነበረም ይልና የዛን ቀን ምሽት ያሳለፉት እንድታስታውስ ያረጋታል። እሷም ስላፈረች ጥላው ትወጣለች። ተከትሏትም እንደምንም ያረጋጋትና ከዚህ በኋላ ሁለታችንም ችግር መፍጠራችንን ብናቁም ይሻላል፣ እንደምንዋደድ መደበቁ አይጠቅመንም ስላት እንደምትወደው ታምንና ፍቅራቸውን ይገላለጻሉ። ከዛን ቀን ጀምሮም ሁሉም ፊት ምርጥ ጥንዶች እንደሆኑ ማሳየት ይቀጥላሉ። ዶክተሩም የቆሻሻ ፍራቻውን እንደቀነሰ ያሳውቃትና ደስ ይላቸዋል። በዚህም ሳይቆይ ግን አያትየው ስራሱ ያለችውን ስላደረገ ቦታዋ ለተሰጣው እንደወሰነ ስትናገር ቃል እንደገባኸው ኋንን ትንሽ ቆይተህ ትተዋታለህ ስትለው ከረዳቱ ጋር ስልክ እያወራች ስለነበረ ሁሉንም ነገር ትሰማና እንዳታለላት ሲያገባት እናድርበታለች። ቢሮ ሄዳም የምር ስልጣንህን ለማግኘት ብለህ ነው ከኔ ጋር የሆንከው፣ በጣም ታሳፍራለህ። እንደሱ አይደለም፣ በእርግጥ ባለችው ነገር ተስማምቻለሁ፣ ግን ያን ያደረኩት ስለምወድሽ ነው ቢላትም ማመን ስላልቻለች ጥላው ትሄዳለች። ድርጅቱ ውስጥ መቆየት ስላልፈለገችም መልቀቂያዋን ታስገባለች። ስራም ወደ ውጪ ልትሄድ እንደሆነና ከሷና ከአያቱ መምረጥ እንዳለበት ሲገባው በጣም ይጨነቃል። ውለታው አለብኝ ብሎ የሚያስበውን አያቱን መተው ስላልፈለገም ወደ ድርጅቱ እንድትመለስ ሊለምናት ቢሞክርም ስላልተሳካለት ብቻውን ቁጭ ብሎ ያለቅሳል። ሀንም ብትሆን ከሱ መለየቱ ስለ ጉዳይ ትከፋለች። ወንድሙም የበረራ ሰዓቷን አጣርቶ ሲነግረው ለአያቱም የምር ከልጅነቴ ጀምሮ እየተንከባከብሽ ያሳደግሽኝ አመሰግናለሁ፣ እሱን ውለታሽን ለመክፈል ብቻዬን የቻልኩትን በሙሉ አድርጋለሁ። የምርም አያቴ ብትሆኝ ብዬ ብዙ ጊዜ ተመኝቻለሁ፣ ራስሽን ጠብቂ፣ ቻው ብሏት ሲወጣ እሷ ማምድራ ታለቅሳለች። ልጇ ከቤት የወጣው በተመሳሳይ መልኩ ስለነበረ እሱን እያስታወሰች ስለተጨነቀችም ራሷን ትስታለች። ስራም ለሃን ደውሎ አብሮ መሆን እንደሚችሉ እየነገራት እያለ አደጋ ይደርስበትና ሁሉም ተሰብስበው ይሄዳሉ። አያትየውን በሷ ሀሳባ በጥፌ ስትመታት እናቷ ልጇን ደግፋ ትከራከርላታለች። ስራም እንደነቃሃንን ከጎኑ በማየቱ በጣም ደስ ይለዋል። እሷም ሰራተኛቸው ስራ ትክክለኛ የልጅ ልጃቸው እንደሆነ ስታወራት ሰማትና ሙሉ ታሪኩን ጠይቃት ትረዳለች። አያትየው ጋር ሄዳም ከማንም በፊት አንቺው ራስሽ እውነቱን ብትነግሪው ይሻልሻል፣ አንድ ላይ ወደ ውጪ ለመሄድ ወስነናል፣ ያንን ማድረግ አልችልም፣ እውነቱን ካውቅ ይጠላኛል ብላ ሳትስማማ ትቀራለች። ወንድሙም እውነቱን በሙሉ ያውቅ ስለነበረ ጥሏቸው እንዲሄድ ስላልፈለገ የተፈጠረውን በሙሉ ይነግረዋል። እሱም አያቱ ጋር ሄዶ ለምን እንደደበቀችው ይጠይቃትም። እውነቱን ካወቅ የወላጆች ገዳይ ናት ብለህ እንደተጣላኝ ብዬ እኮ ነው ብትሎም ተናዶ ጥሏት ሄዳል። ከቀናት በኋላ ሁሉም ተባብረው እንዲገናኙ እድል ያመቻቹላቸውና ይቅርታ ጠይቀዋለች። የእናቱን ፎቶ እየሰጣቸውም እናቴ ተወች ስለጠላች አልነበረም ታማ ስለነበረ ነው ትለውና ይተቃቀፋሉ። በመጨረሻም ከወንድሙ ጋራ ድርጅቱን ሲያስተዳድርና ከሃን ጋራም ተጋብተው ልጅ ስለመውለድ ሲያቅዱ እያሳየን ፊልሙ ይጠናቀቃል።